ሰላም እንዴት ናችሁ? ውድና የተከበራችሁ የዚህ ቻናል ቤተሰቦች ሰላማችሁ ይብዛ። እንግዲህ ለማታውቁኝ ፋንታ ጎንደር እባላለሁ ማለት ነው። ባይዘወይ ያው ዛሬ የመጣሁበት በነገራችን ላይ ቪዲዮውን ከመጀመራችሁ በፊት ሰብስክራይብ አድርጉ ማለት ነው። ሰብስክራይብ ስለምታደርጉ ደግሞ እጅግ በጣም ነው የምናመሰግነው። አዎ አበረታቱን እናንተ ከመዳም ኩሽና ማለት ነው። አዎ ሀሳብ አስተያየት ካላችሁ እንግዲህ እንቀበላለን። ባይዘወይ ይሄው ማዲያት ምናምን ፊታችን በጣም በማዲያት የተጠቃ ነው። በዚሁ አጋጣሚ እንግዲህ የማዲያት መድኃኒት የምታውቁ ምናምን ካላችሁ ሹክ በሉን። በእርግጠኛ ተቀብተን ጨርሰናል። በቃ ያላረግነው ነገር የለን። አሁን ሰልችቶን ማለት ነው። ሆነ ተስፋ ቁርጥ የምትሉበት ነገር የለም። የሆነ ነገር ብላችሁ ተስፋ የምትቆርጡት ነገር አለ አይደለ? እንደዛ ያው እንግዲህ ተስፋ ቆርጠን ትተነዋል ማለት ነው። ያው አንዳንድ ሰዎች ባይዘው ስታዩ ምን ነው እኔ ደግሞ ጀስት እንትን አልጠቀምም ፊልተር አልጠቀምም እና ያው ለዛ ስለሆነ የሆነ አንዳንድ ሰዎች ጀጅ ያደርጉናል። ለዛ ነው ከመግቢያ ቶሎ ብዬ ማዲያት አለብኝ የማዲያት መድኃኒት ምናምን እምላችሁ ጀጅ ስለሚያደርጉን ነው ማለት ነው። ሶ እና እንግዲህ ዛሬ የመጣሁበት እውነት ለመናገር በጣም ያዘንኩበት ነገር ነው ማለት ነው። ሁላችሁም እንደምትሰሙት እና እንደምታዩት ሶሻል ሚዲያው ቲክቶኩ አጀንዳው እሱ የሆነ ነገር ስላለ ማለት ነው። ስለሱ ላወራ ነው የመጣሁት ማለት ነው። እንግዲህ እውነት ለመናገር አንዳንዴ ስደት ከባድ ነው። ስደት በጣም ከባድ ነው። ምክንያቱም ከባድ ነው ስንል ደግሞ እኛ የምንሰራባቸው አረቦች እኛን በጥሩ ነገር ነው የሚይዙን፣ ጥሩ አድርገው ነው የሚይዙን። ነገር ግን እኛ የራሳችን ዜጎቻችን በጣም እየወረዱ በቃ በጭካኔ ተሞልተዋል በነገራችን ላይ ማለት ነው። ምክንያቱም ምን አለ መሰላችሁ አንዳንድ ጊዜ እኔ ምኑን ከምን አውርቼ እንደምጨርስ አላውቅም። ለምን እነሱ ጥሩ አድርገው እየያዙን የራሳችን ሀበሻ ተብዬዎች ለዚውም ደግሞ በቃ አሁን እዚህ ጋር ዘርም ሆነ ሃይማኖት መጥቀስ አልፈልግም እኔ ምክንያቱም የማይሆን በሽተኛ ዘር ፖለቲካ ነው አገራችን ነው ጥንቅጥ ውስጥ ያስገባብንና ነገር ግን በራሳችን በሀበሻዎች የምንጎዳ ሰዎች ትንሽ ሳንሆን በጣም በርካታዎች ነን ማለት ነውና ይሄ ነገርስ መቼ ነው የሚቆመው? እስከ መቼ ነው በዚህ ልክ እንደዚህ የምንሆነው? ስለ እህታችን ሀና እንግዲህ በጣም የሚያሳዝን በጣም የሚያሳፍር ነገር ነው የምንሰማው። ታዲያ እኛ ስበሳችን እንደዚህ ከተጨቃከንን እና እነሱ አረቦች እኛን የሆነ ነገር ቢያደርጉን ምንም እኮ የሚገርመው ነገር የለም ወገን። የእውነት እኔ በጣም ተሰምቶኛል። በዛ ለች ቆንጅዬ ልጅ ምናምን በደላላ የብዙ ሀበሻ በዚህ ወይ ሀና ብቻ ሳይሆንም በጣም ብዙ እህቶች እየወጡ ነው ያሉት ልጃገረዶች በጣም የሚያምሩት ቆንጅዬዎች የወለዱ ራሳቸውን እንትን እያሉ። ስለዚህ እስከ መቼ ድረስ ነው በዚህ መልክ የሚቀጥለው ወገን? የእውነት እስከ መቼ ድረስ ነው እንደዚህ የሚቀጥለው? ሰው እንግዲህ ስለዚህ ይሄ ተክላይ የሚባል ደላላ እንግዲህ የመን ላይ ተቀምጦ የበርካታ ኢትዮጵያውያንና የበርካታ ወጣቶች ልጃገረዶችን ሕይወት እየቀጨ ያለ ነው። ስለዚህ ይሄ ልጅ እንዴት ነው ለሕግስ መቅረብ የሚችለው? ማርያምን በጣም የሚያሳዝኑ ደግሞ ሲያማምሩ ቆንጆ ቆንጆ ልጃገረዶች እኔ እነሱን ሳይ ስደት አስጠላኝ። ጌታን ነው የምላችሁ። ምናልባት እንኳን ያለውበት ቤት ጥሩ ሆኖ ምናምን ቢሆንም እንኳን በቃ አስጠላኝ ስደት። በጣም ነው የሚደብረው። በዚህ ልክ እንደዚህ መጨካከናችንስ ለምንድን ነው? እስከ መቼ ነው እኛ እንደዚህ ተጨካክነን ምናምን የምንኖረው? እና እኔ በጣም አዝኛለሁም በጣም ነው የተሰማኝ እንደ ሰውኛ ማለት ነው። ስለዚህ እናንተ ምን ትላላችሁ? በዚህ ልክ ምንድን ነው ሲያጨካከነን? እኛ ኢትዮጵያውያንን ምንድን ነው ያጨካከነን እንደዚህ በዚህ ልክ ለገንዛ ዜጋችን ጎበዝ ሰው እኮ ለማያውቀው ዜጋ ራሱ ተጨንቆ ስንት ነገር በቃ ልቡ ይራራል። እኛ ግን ለራሳችን ዜጋ አንሆንም። የእውነት ለዛ ነው እኛ ሀበሻዎች አያልፍልን። ሀገራችን በብዙ ነገር እየታመሰች ያለች ምቀኛዎች ነን። አንዱ ሲያልፍለት አንወድም፣ አንዱ ጥሩ ነገር ሲያደርግ አንወድም። በቃ ሁሌ ያ ሰው ሽቁልቁልቁልቁል በድህነት እንትን ሲል ነው የምንወደው። እና ይሄ ለእናንተ እንዴት ነው ብላችሁ ታስባላችሁ? ምንድን ነው ብላችሁ ታስባላችሁ? ሌላ ሀገር በነገራችን ላይ ምቀኛዎች አይደሉም። ሰርተው እንትን ማለት አብሮ መስራት ይወዳሉ፣ መተጋገዝን ይወዳሉ። እኛ ሀበሻዎች እንደዛ አይደለም። እኛ ሀበሻዎች እውነት እኔ ሌላ ሀገር ዜጋዎችም እንደዚህ ሰርቻለሁ ምናምን በጣም ጥሩዎች ናቸው ባይዘው። እኛ ግን ከስንት አንድ ነን ፍቅር፣ ከስንት አንድ ነን እንጂ ጥሩዎች። አብዛኞቻችን ግን እንደዚህ አይነት ነገር አልለመደብንም። ስለዚህ እናንተ ምን ትላላችሁ? ለዚህ ሀሳብ አስተያየት ካላችሁ ቤተሰቦቻችን እንግዲህ ኮመንት ላይ ያስቀምጡ ማለት ነው። ግን እኔ በጣም ነው የተሰማኝ። ስለዚህ አሁንም እህታችን ሀና በይዘዌ ተሰብስበው ከአንዱ ቤት እንትን ይላሉ እንጂ ማለት ነው። አሁንም ቢሆን መፍትሄ አልመጣም። በነገራችን ላይ መፍትሄ ምንም የመጣው ነገር የለም። ምክንያቱም አንዱ ከአንዱ ቤት ይገባል ምናምን በየተለያየ ቤት እየገቡ 20 ሺህ 30 ሺህ ሰው እየያዙ ፎሎወር ከመሰብሰብ ውጭ ለእህታችን ሀና ምንም መፍትሄ ያደርጉላት የለም። አንድ ድሃ እንግዲህ መንገደኛ እሱን እንግዲህ በጣም እያጨናነቁት ይገኛሉ። ኢሮፕ አሜሪካን ሀገር ተቀምጠው ከሞቀ ቤታቸውና
አብዛኛውን ጊዜ እንደዚህኛ ህዝባችን እያስጨፈጨፈን ህዝባችን እያስገደልን ያለ ነው በውጩ ዓለም ያለ ነው ሰዎች ነን። እውነት ለመናገር ህዝባችን እያስበላ ነው ያለ። ምክንያቱም እነዚህ ሰዎች እኩሉ ዱባይ ነው ያሉት፣ እኩሉ የአሜሪካ ካናዳ ምናምን ተቀምጠው ምስኪኑን ህዝብ በተለይ አሁን ይሄ ገጠር ልጅ የሚባለው ልጅ በጣም ነው ያሳዝነኛል። አነጋገሩ ምናምን ጭፍጭፍ ነው ያደረጉት። የእውነቴን ነው የምላቸው ሰው እና እሱ ጥፋተኛ ቢሆንም በመጀመሪያ ጥፋተኛ ቢሆንም ግን ደግሞ አንዳንዴ መረዳት አለባቸው። እዚያ ያገተው ሰው ተቀምጦ ምን ተቀምጦ እነሱ አንድ ደሃን ማሰቃየት እውነት ለመናገር ፈን ያደርጋል ብዬ አላስብም፣ እንደኔ ማለት ነው። ስለዚህ እናንተ ምን ትላላችሁ ጋይስ? ሂዱበት። የእውነት ለመናገር ሆኖም ሳለ ግን እኔ እህታችን እንድትወጣ በጣም ፍላጎት አለኝ። እሷ ብቻ ሳይሆንም ብዙ ሀናዎች ብዙ ሀበሻዎች አሉ ነው የሚባል እንግዲህ። ምክንያቱም አሁን ኢትዮጵያ ላይ ኑሮ ውድነት ነው። ሀገራችን ለማያምርበት ጦርነት ሀገራችን አድቀዋታል። በጦርነትም በምንም አድቀዋታል። ወይ ከቀደም አንችልም ብለው ዝም ቢሉ መልካም ነበር። ነገር ግን ይኸው ሁሉም አሁን ሀገራችን በጦርነት ካደቀቋት በኋላ በድህነት በተለያየ ነገር ካደቀቋት በኋላ ሁሉም እጅ እየሰጠ ነው ያለው። ግን ከቀደሙ አንችልም፣ ችግራችን በወንበር ዙሪያ ሆነን እንወያይ ብለው ሆኖ ቢሆን ኢትዮጵያ ስንት ጀግና ነው የገበርን። ኢትዮጵያ በነገራችን ላይ በጣም እጅግ በርካታ የአማራ ተወላጆች ጀግናዎች ምሁሮችን ገብራለች። እሱን ገብራ አሁን ወደ ሰላም እንመለስ እያሉ እጅ የሚሰጠው ይሰጣል እንትን ያለው ማለት። ሆኖም ሳለ ግን ይሄ ሁሉ ከመሆኑ በፊት አንዳንዴ ቆም ብለን ብናስብ፣ ለነገሮች ሁሉ ቆም ብለን ነገሮችን ሰከን ባለ መንገድ ማየት አግባብ ነው ብዬ አስባለሁ እና ያው ያለው ነገር ይሄ ነው ማለት ነው። ሌላ ግን እንግዲህ የምለው ነገር ያው ቲክታክ በተለይ ቲክታክ ምናምን የምትጠቀሙ ሰዎች ስለ እህታችን እንግዲህ አሁንም ድምጽ ሆኖ ያው በምንችለው ከእግዚአብሔር ጋር ብትወጣ ደስ ይለናል ማለት ነው። በእርግጥ በክፉዎች በጨካኞች ባረመኖች እጅ ስለሆነ እንትን ነበር። ነገር ግን ልትወጣ ስላልቻለች እንግዲህ ምንም ማድረግ አይቻልም ነው ምለው ማለት ነው። በተረፈ ግን እንግዲህ ያው ያለው ነገር ይሄ ነው። እና ውድ ቤተሰቦች ብዙም አላውራባችሁ። ፈጣሪ ሀገራችን ኢትዮጵያን ሰላም ያርግልን፣ ምሕረቱን በቃ የመጣብንን ሀገራችንን ቢሆን መላው ዓለም ላይ አሁን እየተጨናነቀ ነው በተለያየ ነገር። ስለዚህ ይሄ ነው ያለው ነገር። ሁሉንም ሀገራችን ህዝባችን ከመከራ ከእልቂት ሰላሙን፣ አንድነቱን፣ አብሮነቱን፣ መተሳሰቡን ያድልን ነው ምለው ማለት ነው። እና ይሄ ነው። በተረፈ ግን ሌላ እምላችሁ ነገር የለም ጋይስ። ሀሳብ አስተያየት ካላችሁ ኮሜንት ላይ ያስቀምጡልን። ጥያቄ ምናምን እንቀበላለን ኤቭሪባዲ እና ይሄ ነው እላችኋለሁ። ቤተሰብ ወገንታት ወይኔ ፀጉሬ ራሱ እያሳከከኝ ነው። ገሌ ልታጥር ምናምን ትላላችሁ። ገሌ ልታጥር እና ጋይስ ሰው ቪዲዮ ይኑልኝ ሰብስክራይብ አድርጉ። ሹቶች ሰብስክራይብ ስለታደርጉ እናመሰግናለን ማለት ነው። ይሄ ነው ያለው ነገር። ሌላ ምንም የምላችሁ ነገር የለም። ባይ ባይ።